ሰላም ጤና ይስጥልን ውድ ተከታታዮች፣ ዛሬ በጣም ወሳኝ መረጃ ይዘን ቀርበናል። ብዙዎቻችሁ በየቀኑ የምትጠይቁት በ2019 ዓ.ም የደሞዝ ጭማሪ አለ ወይ የሚለው ጥያቄም አሁን ባለው የሀገሪቱ የኢኮኖሚ እንቅስቃሴ ውስጥ ትልቅ ቦታ ይዟል። ዛሬ ደግሞ ትኩስ መረጃ ይዘናል። የሚኒስትሮች ምክር ቤት ለ2019 በጀት ዓመት የቀረበውን የ2.3 ትሪሊየን ብር የበጀት ረቂቅ ይፋ አድርጓል። ታዲያ ይህ በጀት የደሞዝ ጭማሪ ጥያቄን እንዴት ያየዋል? ዛሬም በዝርዝር በሰከነ መንፈስና በቁጥሮች የታጀበ ትንተና እናደርጋለን። እስከ ቪዲዮ መጨረሻም አብራችሁን ቆዩ። ውድ ተከታታዮች፣ ነገሮችን ከመጀመራችን በፊት ያለፈውን ዓመት እናስታውስ። በ2018 ዓመተ ምህረት መጀመሪያ ላይ ተግባራዊ የሆነው የደሞዝ ማሻሻያ ብዙዎችን እፎይታ የሰጠ ነበር። ዝቅተኛው ደሞዝ ከ4760 ብር ወደ 6000 ብር ከፍ ማለቱ እንዲሁም የዲግሪ ተመራቂዎች የመነሻ ደሞዝ ማሻሻያ ትልቅ እርምጃ ነበር። ነገር ግን በአሁኑ ሰዓት የኑሮ ውድነቱ ተመልሶ እየተጫጫነን ነው። ይህንን የኑሮ ጫና ተከትሎ ብዙ ሰራተኞች ለ2019 ዓ.ም ጭማሪ ይኖር ይሆን ብለው መጠየቃቸው ተፈጥሯዊና ተገቢ ጥያቄ ነው። አሁን ደግሞ ወደ ዛሬው ትኩስ መረጃ እንምጣ። የሚኒስትሮች ምክር ቤት 59ኛ መደበኛ ስብሰባውን በማካሄድ ለ2019 በጀት ዓመት የሚውል 2 ትሪሊየን 339 ቢሊዮን ብር በላይ የሆነ የበጀት ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ልኳል። ይህ በጀት ለካፒታል ወጪዎች፣ ለመደበኛ ወጪዎች፣ ለክልል መንግስታት ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ የሚውል ነው። ብዙዎች አሁን ባለው የኑሮ ውድነትና የዋጋ ንረትን መነሻ በማድረግ ከዚህ ሁሉ ገንዘብ ለደሞዝ ጭማሪ ምን ያህል ይውላል ብለው ይጠይቃሉ። ነገር ግን መንግስት ይህንን በጀት ሲያዘጋጅ የ10 ዓመቱን የልማት እቅድና የመካከለኛ ዘመን የማክሮ ኢኮኖሚ ማዕቀፉን መሰረት በማድረግ ነው። ይህ በጀት የልማት ስራዎችን ለማፋጠን፣ የኢኮኖሚ ትራንስፎርሜሽን ለማምጣትና የሀገርን የፋይናንስ አቅም ለማረጋጋት ነው የተቀረጸው። አሁን ጥያቄው ከዚህ በጀት ውስጥ የደሞዝ ጭማሪ ድርሻ አለ ወይ የሚል ነው። የሚኒስትሮች ምክር ቤት ይህንን ረቂቅ በጀት ወደ ተወካዮች ምክር ቤት ልኳል። አሁን የሚቀጥለው ሂደት በፓርላማው የሚደረግ ውይይት ነው። በዛው ውይይት ላይ ስለ አስፈጻሚ አካላት ኃላፊነትና ስለ ሰራተኛው የመግዛት አቅም መነጋገር ይኖርበታል። ስለዚህ አሁኑኑ ጭማሪ አለ ወይም የለም ብሎ መደምደም አይቻልም። መንግስት ይህንን በጀት ከሚወስነው የፋይናንስ አቅም ጋር በማነጻጸር የሚቀጥሉ ውሳኔዎችን የሚያሳልፍ ይሆናል። እንደ ኦፊሻላዊ መረጃ ማንኛውም የመጨረሻ ውሳኔ እስኪሰጥ ድረስ በትዕግስት መጠበቅና ኦፊሻላዊ ምንጮችን መከታተል ብልህነት ነው። በኢኮኖሚ ዓለም የደሞዝ ጭማሪ የሚመጣው ከሁለት ነገር ነው። አንደኛው የሰራተኛው ምርታማነት ሲጨምር፣ ሁለተኛው ደግሞ የኑሮ ወጪው መናሩን ተከትሎ መንግስት የሰራተኛውን የመግዛት አቅም ለማዳን ሲወስን ነው። ነገር ግን ደሞዝ ሲጨመር ገበያ ውስጥ ያለው የእቃዎች ዋጋም አብሮ የመጨመር አዝማሚያ እንዳለው መዘንጋት የለብንም። ስለዚህ የ2019 ዓመተ ምህረት ጉዞ በዋናነት የሚወሰነው በዋጋ ግሽበት ቁጥጥርና በሀገሪቱ የኢኮኖሚ አቅም ላይ ነው። ውድ ተከታታዮች፣ ደሞዝ እስኪጨመር መጠበቅ ብቻ መፍትሄ አይደለም። የኑሮ ውድነቱን መቋቋም የምንችለው አቅማችንን በማሳደግም ጭምር ነው። አሁን ያለውን የኑሮ ጫና ባለን ትርፍ ጊዜ በዲጂታል ክህሎቶች ተጨማሪ ገቢ የምናገኝባቸው መንገዶችን መፈለግና አላስፈላጊ ወጪን በመቀነስና መቆጠብን በመልመድ የኢኮኖሚ ጫናውን መቀነስ ይቻላል። በተጨማሪም ራሳችን ላይ ኢንቨስት በማድረግ ተጨማሪ ክህሎቶችንና ዕውቀትን በማሳደግ ሌላ ተጨማሪ ገቢ የሚገኝባቸውን አማራጮች መመልከትም ተገቢ ነው። ይህ የ2.3 ትሪሊየን በጀት የሀገሪቱን የልማት አቅጣጫ የሚወስን ነው። የደሞዝ ጉዳይ ደግሞ ከዚህ ጋር ተያይዞ በውይይት የሚታይ ይሆናል። በዚህ ቻናል ላይ ማንኛውም አዲስ መረጃ ሲኖር ያለማጋነን ትክክለኛውን መረጃ ይዤላችሁ ቀርባለሁ። የእናንተ አስተያየት ምንድን ነው? ይህ 2.3 ትሪሊየን ብር በጀት የኑሮ ውድነቱን ለማረጋጋት ይረዳል ብላችሁ ታምናላችሁ? ሐሳባችሁን አካፍሉን። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮአችን በሌላ ቁም ነገር እስከምንገናኝ ድረስ ሰላም ቆዩ።